የማዲንጎ ስመለስ ኦኬ የማዲንጎ አልበም ሊወጣ ነው። እውነት ነው። በጣም ነፍስ ይማርና የሱን ነገር ሁሌ ህመም ነው። የሚገርምሽ ነገር መደሰቱ እንዳለው ነው። እኔ በህይወቴ ምን መሰለሽ አባት፣ እናት፣ እህት፣ ጓደኛ የኔ ብቻ አይደለም ባይዘወይ የሁሉ ሰው ፔን የሚገርምሽ ሰው ከእናት በልጣለ ይላል። ሰው ከወንድም እነ አሬዳ ፎርክ እነ ቤቲ እነ ትግስት አፈወርቅ ወንድም እህት ምናምን እያለው የኔን ታየው የኔስ ክሎዝሊ ያለን አታችመንት በተለይ ደግሞ ወደ መጨረሻው ታየው ማንም ሰው እኮ ነው። ማንም አሁን የተለያየ ቀብር ላይ በመታየበት ሰዓት ወይ ሞት ላይ በመታየበት የተወሰነው የሚያረዳ የሚያጽናና አይዞህ እንደለም ሞት ያለ ነው ሁላችንም ወደዛው ነው ብቻም የማጽናኛ ቃላቶች አሉ። በማዲዬ ግን የለም ስቲል ነው። በቃ የሱ ነገር በሚነሳበት ጊዜ ያማል። እኔው ግን የምንወጣው ሌጋሲውን በማስቀጠል ነው። በዚህ አጋጣሚ እጅግ እሱ ባይዘወይ የእጁን አግኝቷል የምለው የቀብር ስነ ስርዓቱ የሁሉ ሰው ማዘን እንደው ለአንድ ቀን ቀና ብሎ አይቶት ቢሆን ሳይረዳው ነው። ሰው እንደሚወደው ያውቃል። ግን በዚያ ልክ ቀብር የሚያስቀና ቀብር ያስቀናል። በቃ ኔቨር በቃ በማዲዬ ትንሽ ትልቁ ያዘነበት ነውና ቋሚው ግን ሁሉንም በርግጥ ብዙ አስተዋጽኦ ያደረጉ ስላሉ አመሰግናለሁ። ግን ባልበሙ ጉዳይ ላይ በጣም ዘግይተናል። አይ እንደሰማሁት አብረን ጠቅለል አድርገህ እንድታወራኝ ምንድነው የሰማሁት? ኦልሞስት ጨርሶ ሊለቀው ሲል አልበሙ ሊለቀቅ ሲል ነው ያረፈው ማዲዬ እና ከሱ ስራዎቹም አትሊስት ግማሽ በሚባል ደረጃ ሰርተሃል ይመስለኛል አይደል? ልክ ነው። ምን ያክል ደርሰው ነበር? በዛኛው ባለቀ ፈረንጆች አትለበንዛወር በሚሉት ደረጃ እንደነገርኩሽ ባለቀ ሰዓት በ15 ቀን ነው ያ ዘፈን ኢሚዲየትሊ እንደወጣ ዓለምን ዙሮበታል። ዳኛ በወጡበት ማተባ ዜማና ግጥም የኔ ነው። እነዚህ ነገሮች ከሰራም በኋላ በጣም ታይቷል። እሱም ለምሳሌ የመጣ የኤፍሬም ስራዎችን እንግዲህ እንዳልኩሽ ነው አንዱን ይስበዋል እንደምልሽ ከኤፍሬም ላይ ሳላስበውና ሙሉ ጎጃም ተዋጣ። ከሱም ላይ ደግሞ በጣም ራሱ ዝነኛው ኤፍሬም ታምሩ ዳኛን 14 ጊዜ ሰምቶ ለማዲም ለኔም ኢሚዲየትሊ አድናቆቱን ሰጥቶናል። ከዛ በኋላ ጊዜም አልሰጠንም። ይሄኛውን አልበም ለመስራት እድሉን የተሰጠኝ ነው በብዛት። ከዛ ቫራይቲ እንግዲህ ዘ ስፓይስ ኦፍ ላይፍ የተለያየ ነገር የወጥ ቅመም ነው። እሱ ደግሞ አይረካም። ማዲዬ እንዲህ በቀላል እንዲህ ነው ምናምን ሳይሆን ያልገባበት ያልሄደበት አርቲስት ኢቨን አርቲስትም ውጭ ሆነሽ ችሎታ አለኝ ያለ የሁሉንም ዳሶ ኦልሞስት ወደ 18 ዘፈኖች የሱ ድምጽ በሃይ ኳሊቲም በሚዲየምም በተወሰነ ነገር 18 ኦልሞስት ለዚህ አልበም 10 እና 12 የሚጠፋ አይደለም እና ሁሉንም ባድናቆት ለጀምርና የሁሉ ሰው ኮንሰርን ነው እንግዲህ ተሻለ ለቅሶ የሚያስቀና ብዬሻለሁ። never ሲል አድናቆቴ እንዳለ ሆኖ ግን የማዲዬ በሁሉ ነገር ሁሉ ሲያዝን ግን አልበሙ ጉዳይ ላይ ግን በጣም ትንሽ ሰዎች ናቸው ተከታትለው እዚህ ደረጃ ለማድረስ የታገሉት። በተለይ የባለቤቱ ሮዛ ይግዛውና ልጁ ደግሞ አሁን ከ18 ዓመት በላይ በጣም በግሬድ ዲስቲንክሽን የተመረቀች ዲቦራ ማዲንጎ የሚል 50 ኮፒ ልጁ እነዚህ በገንዘብ ሞር ዘን 3 ሚሊዮን ካረፈበት በኋላ በላይ ለዚህ ስራ ኢንቨስት አድርገዋል። እናትና ልጁ የሱን ለጋሲ ለማስቀጠል ሲንግል ኮይን ፈልገው አይደለም። ኃላፊነቱን በርግጥ ተከታተለ እንደምንጨርስ ውክልና የወሰደው አርቲስት ዘላለም መኩሪያ እኔን ደግሞ ኢንተረስት ኮንፍሊክትም እንዳይኖር የራሴ ዜማዎች ምናምን እንዲሁም ብቻ ግን አብሬ ነገሩን ለመከታተል ኦልሞስት 1 አመት ከ6 ወር ከ7 ወር በላይ ለኛ ኃላፊነት ከዚያ በፊት
ለሰንበዲ ለሆነ ሰው ተሰጥቶት 1 ዓመት ዘግይቷል። አሁን እሷን ዜማ ጥንቅቅ አድርጎ ሙሉ ጎጃምን እሱ ሰራው። ሳላስበውን ማን ሰራው ዜማ? ራሴ ዜማውን በፋሲል ደሞዝ አዘፈንኩና ያስኩት ሙሉ ጎጃምን ጥንቅቅ አድርጎ ዘፈነው። ከዛ ሳላስበውን ግን በጣም ይገርምሻል እነዚህ ሲኒየር የሆኑ ድምፃያኖች ሪትም እንዴት እንደሚቀየር እኔ ሳላስበው እንደዚህ የጎጃምኛ አይነት ተስልት ሌሎቹን ሳላስበው ግን ሌላ ዝማች አድርጌ ነበር የሰጠሁት። አዎ አይ ሙሉ ጎጃም ላይ አው ሁለቱም የሚገነጣጣሉ አይደሉም። ማለት አቲለ ፈረንጆች አቲለ በንዛወር ባለቀ ሰዓት በሚሉት ነው እምልሽ። አልበሙን ጨርሶ ከአበጋዝ ጋር ሊወጣ በሚል ሰዓት ነው የሙሉ ጎጃም ታሪክና የሳላስበው ኦልሞስት ካንድ ላይ ቁርኝት ስላላቸው ነው። እና እኔ ያንን ብቻ በጣም ተፈጥሮ የተለየ ነው። እሱን አስተካክሎ ሙሉ ጎጃም ግን እንዳለ በፋሲል ደሞዝ ተቀርጾ ሄደ። ኦሬዲ አልበሙ ሊወጣ ካለበት ዘፈኑ ነው ኦልሞስት 5-6 ዓመት የያዘውን ዘፈን ጥሎ ነው እነዚያን ሁለቱ ዘፈኖች የገቡ። ታሪኩን አመጣጡን እንድነግርሽ ነው። ከዚያ በኋላ የደረሰብኝን የሁሉ ደስታ ዘፈኑ ከወጣ ከጠየቅሽ ልመልስልሽ። በዚህ በሙሉ ጎጃም ኬዝ ምን ይሆናል? እኔ ያኔ የቡሬ ለስላሳ መጠጦች ፋብሪካ ፔፕሲ የዚያ ስራ አስኪያጅ ሆኜ ነው የሄድኩት። ዘፈኑን በተልኮ ነው የላኩት። እሺ ያን ሰርተን የት ነው የሰሩት? ቡሬ ነው የሰሩት? ኖ ስራውን ሰርቼ አርቲስት ማሪ ደጋፈው ነው ለትግስት አፈወርቅ በሷ አማካኝነት እንዲላክ ነው የተደረገው። ያ እንዳለ ሆኖ ግን ስራ መደበኛ ስራ አስኪያጅ ሆኜ ተቀጥሬ ቡሬ ሄድኩ። ዘፈኑ ያወጣልሽም እዚያ ስራ አስኪያጅ እያለሁ በስማ በኤፍሬም ጠቅላላ ሀገሩ ሙሉ ጎጃም ነው። ሳላስበው ነው የምስራ አስኪያጅነት ነው። እኔ ከዚህ በኋላ በቃ ከሱ ደረጃ ከደረስኩ የነፍሴም ጥሪ ሙዚቃ ነው፣ ሙዚቃ መስራት አለብኝ ብዬ ምንም እንግዲህ ባለቤቴም የቤትም ቤት ነች፣ ልጆቼም ደግሞ ገና ሕፃን ናቸው፣ ራሳቸውን አልቻሉም። ደሞዝ እንግዲህ ዲፔንዳንት ደሞዝ የደሞዝ ተከፋይ ነን። ኢማጂን የደሞዝ ተከፋይ ሆኜ ስራውን ጥዬ እንዳለ ከጎጃምን ጥዬ አገሬን ጥዬ አዲስ አበባ እንደገና ተመልሼ ገባሁ። ያን ጊዜ ደግሞ ለክፋቱ ምን ይሆናል መሰለሽ? በኮፒራይት ይሄ ዩቲዩብ አልመጣም። አሁን እንደዚህ ስትሪሚንግ ላይኖች እንደዚህ በስፖቲፋይ በምናም በምትዩ እንደዚህ የሶሻል ሚዲያ አልተጀመረም። ያን የዛሬ 20 ዓመት 98 ምናምን አካባቢ ነው። አገሩን ዘፈኑ ድብልቅልቅ ያደርገዋል። ዘልዬ አይሱዙን በመኪና አይሱዙ እቃዬን ጭኜ መጣሁ። ቤተሰብ አላወቀ፣ መስሪያ ቤትም አላወቀ። እንዲያውም መልቀቂያ እዚሁ ሄድ ኦፊስ ስለተቀጠርኩ ብዬ ነው። ለምን ሰው ሳትተካ ምናምን አይነት ነገር ስሜታዊ ከመሆኑ የተነሳ ተየመጣ። ሙሉ ጎጃም 20 ዓመት ሆኖ ኦልሞስት እንደዛ ነው። ረጅም ጊዜ ነው፣ በጣም ረጅም ጊዜ ነው። እና ያን ስራ ተሰራና አሁን ስራ እንግዲህ እንደገና የገንዘብ የመኖር ጥያቄ መጣ። ለምን ሙዚቃው በኮፒራይት ክሌም ሰላማዊ ሰልፍ አርቲስቱ ሁሉ የሚወጣ ነው። ሲዲ ኮፒ እየተደረገ ለቢዝነስ አይሆንም፣ ነጋዴው ወጥቷል ከቢዝነሱ። ዩቲዩብ አልጀመረም። ኢማጂን አሁን ልጆችን ባለቤቴን በምን ላስተዳድር? አይሳፈርድ የለውት። ከዛ የሆነ ቴክኒካል ማናጀር ምናምን ስራ አስኪያጅ ነሽ ኦቨር ኳሊፊኬሽን ተብሎ ትመለሻለሽ። ማትስቃየው። በአጋጣሚ ግን ጥሩ አለቃ ነበረኛው ሜድሮክ አቶ ሱልጣን መሐመድ ይባላሉ። ምክትል ሚኒስትር ዴታ በአለፈው ጊዜም እንኳን የነበሩ በጣም ቫይብራንት ኢንጂነር ናቸው። አብሮኛ አለቃ የሆነውም ስላዩ ሪኮመንድ አደረጉኝ። ናሽናል ሲሜንት ገብቼ እንደገና ህይወት ሀብላ ተጀመረች። ሙሉ ጎጃም ላይ እንግዲህ ኦልሞስት 20 ዓመት ኤግዛክት ሆኖታል። አርቲስት ኤፍሬም ታምሩ ተጫውቶታል። እጅግ በጣም ዘመናዊ ሽሬ ነው። ነገም ብንሰማው ከነገ ወዲያም ለልጅ ልጅም የሚተላለፍ ስራ ነውና በፌስቡክ ገጽህ ላይ ሼር ሆኖ ያየሁት ነገር እርግጠኛ ሁኜ ነው የሚለው ዜማውን አንቺን እያዩ ያወጣሁት መሰለኝ። እርግጠኛ ሁኜ ዘመናዊ ሽሬው አርቲስት ኤፍሬም ታምሩ ይሄንን ስራ ቢያየው ክሊፑን እንደ አዲስ ይሰራዋል ብለህ ነው የጻፍከው። ፐርፌክት። እንግዲህ ሁላችንም የዜማና ግጥሙን በደንብ ነው የምናውቀው ያንተ መሆኑንና እንዴት ነው እኔ ስታየኝ የዛን ሰዓት ቪዲዮ ላይ እንደ ማንኛውም ቀን ነው የቲክቶክ ስራ ሪከርድ አድርጌ ፖስት ያደረኩት። ያ በተለየ መልኩ ነው እንግዲህ አንተ ጋር የደረሰው። ሙሉ ጎጃምን መስዬህ ነበር ቪዲዮ ስታይ በጣም ከምሬ ከዓመት በኋላ እኔ የሚገርምሽ ነገር ልጅነትሽ፣ ውበትሽ
እንደገና ለቃላቶች የምሰጫቸው ሪትሚካሊ የምሰጫቸው ነገር እኔ አይደለሁም ሱራ ዝነኛው ኤፍሬም ታምሩ እንኳን ክሊፑን ሰርቶታል ይባላል። በምን ኬዝ እንደሆነ አላውቅም።